ትንሣኤ በራቸውን ከፍተው ወደ ሞት የመገስገሳቸው ዓለምን በወንጌል የማጥለቅለቂያቸው እንደ ንስር ትንሣኤ። ለዚህ ነው የቤተ ክርስቲያን የሁላችሁ ክርስቲያኖች በሞት ላይ እንኳን ትልቁ አስጨናቂው ጉዳይ ሞት ነበር። በሞት ላይ እንኳን ቤተ ክርስቲያን መፎከር የጀመረችው የተወደደ መድኃኒታችን ኢየሱስ ክርስቶስ ሲነሳ እኮ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብላ መዘመር የጀመረችው ክርስቶስ ከተነሳ በኋላ እኮ ነው። ምዕመናን እኛም እንዳቅማችን እኮ ሞትን መናቅ የጀመርነው ትንሣኤ እኮ ስላለን። የእግዚአብሔር ቃል እንዲህ ይላል፣ ካልሞትክ አትነሳም ይላል። አሁን የምንሞተው ለትንሣኤ መሆኑን ስለምናውቅ ሞት ምንድን ነው ማለት የጀመርነው እኮ ትንሣኤ ስላለን። ትንሣኤ ባይኖርማ በጣም ምስኪኖችና ጎስቋሎች እንደኛ እንደ ኦርቶዶክሳውያን አሳዛኞች አይገኙም ነበር። እና ትንሣኤ ልዩ ነው። ቃላት የሚያውቀው ነው። ቅኔ የማይበቃው አራቱም ወንጌላት በተለያየ መንገድ የጌታችንን ስራዎች አንዱ ሲገልጽ ሌላውን እየገለጸ የተለያየ ታምራቱንና ምስክሮቹን ትምህርቶቹን አሳይተዋል። መደምደሚያቸው ግን ምን ይመስላችኋል? አራቱም ስለ ትንሣኤው ተናግረዋል። ቅዱስ ማርቆስ ስለ መወለዱ ሳይሆን ስለ ተአምራቱ ጀምሯል። ቅዱስ ሉቃስ ከቤተልሔም ጀምሯል። ቅዱስ ማቴዎስ ከዘር ሐረጉ ጀምሯል። ልደቱን እንኳን ለየት ባለ ሁኔታ አቅርበዋል። ትንሣኤውን ግን አራቱም ወንጌላት በአንድነት አውጀዋል። የቤተ ክርስቲያን ተስፋ ትንሣኤ ነው። ክርስቲያኖች ለዚህ ነው እናንተ እዚህ ቆማችሁ የምትሰሙኝ። ይህንን ተስፋ ስለምታውቁ ነው እንጂ እዚያ ቀበሌ ብታዩኝ የሁሉ ሰው ተሰብስቦ አይሰማኝም ነበር ካላስገደድናችሁ በቃ። ይህንን ሁሉ ሰው በአንድ ልብ በአንድ መንፈስ አንድ የሚያደርገው እኮ ትንሣኤ እኮ ነው። ትንሣኤ ስላልነበር እንጂ ማን ያደምጠን ነበር? እኛስ ማን ይሰማን ነበር? እኛስ እና ትንሣኤ ስላለ ጥቂት ነገሮችን ይህን እንደ መግቢያ ተውልኝና ወገኖቼ ጌታችን በእውነት ነው የተነሳው። ቅድም ያነበብኩት ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 33 ጌታ በእውነት ተነስቷል። ይህንን ዓለም ሊጠራጠርም ሊከራከርም ሊፎካከርም በማይችል ሁኔታ የጌታችን ትንሣኤ ተረጋግጧል። ለዛ ነው እኛ ክርስቲያኖች የተከተልነው። ወገኖቼ ጌታችን ትንሣኤው በእውነት የተደረገ እንደሆነ ለማረጋገጥ ብዙ ርቀቶችን ተጉዟል። ለሰው ልጆች አይሁድን፣ መናፍቃን፣ ከሃዲያንን የሚያመካኙት እስኪያጡ ድረስ የትንሣኤው እውነት በምስክሮች የተረጋገጠ ነው። ወገኖች ውሸት አይደለም። እኛ የምናምነው እውነት ነው የምንከተለው። ጥቂት ነጥቦችን ብቻ ላንሳላችሁ። ለምን ይመስላችኋል? ክርስቶስ ዓርብ ዕለት የስቅለት ቀን የዛሬ ሳምንት ያሰብነው አስቡት እስኪ። ለምን ይመስላችኋል? ክርስቶስ ዓርብ ዕለት በአደባባይ ለምን የተሰቀለ ይመስላችኋል? ለምን ሰወር ባለ ቦታ? ለምን በጓዳ ወይም ማንም በማያየው ሜዳ ለምን አልተሰቀለም ክርስቶስ? ለምን ሞቱን ሁሉም እያየው በአደባባይ ለምን አደረገው? ለመታየት ፈልጎ ነው? ለመደነቅ ፈልጎ ይመስላችኋል? አይደለም።
ለምን መሰላችሁ? የክርስቶስ ሞት በአደባባይ ተፈጽሞ እንኳን ትንሣኤውን አይሁድ ክደዋል። በአደባባይ ፈጽሞት ሞቱን ክደውታል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይሄን ሞቱን በስውር ቢፈጽመውማ ወይም በጓዳ ወይም በተርታ ሜዳ ወይም ደበቅ ባለ ሁኔታ ሞቱን ቢፈጽመውማ ትንሣኤውን ላለማመን ሰበብና ምክንያት ያገኙ ነበራ። ልትገመው በአደባባይ ተሰጥቶ እንኳን ከካዱት በስውር ሞቶ በድብቅ ሞቶ ተነሳው ቢላቸውማ ላለማመናቸው ሰበብ ያገኙ ነበር። ለዚህ ነው የሞተው እንኳን ለመነሳቱ የተመቸ ለትንሣኤው ማረጋገጫ የሚሆን አሟሟት ነው የሞተው። ከዚህ ነው የሚጀምረው ወገኖች። በስውር ቢሞት ኖሮ ትንሣኤውን ላለማመን ሰበበኞች ሆኑ ነበር ነው የምላችሁ። ሁለተኛ ትንሣኤውን በአዋጅ የሚያደርግ ስለሆነ ሞቱንም በአዋጅ ነው ያደረገው። ትንሣኤው ለሁሉ መገለጥ ስላለበት የሞተው ነው የተነሳው መባል አለበት ወገኖቼ። የገደልነው ነው የተነሳው፣ የቀበርነው ነው የተነሳው። ገለነው አልነበር እንዴ? እንዴት ተነሳ ማለት አለበት። ለዚህ ነው ሞቱንም እንኳን በአደባባይ ያደረገው። ምን ማለት ነው? አሟሟቱን ምስክሮች እንዲኖሩት በማድረግ ለትንሣኤው ምስክሮች መፍጠሩ ነው ክርስቶስ። እስኪ ጠይቃችሁ፣ መሞቱ ካልታወቀ መቀበሩ ካልታወቀ ድንገት ተነስቶ ድንገት ተገልጦ ተነሳው ይታመን ነበር? ሰምታችሁ እንዴ? እርግጥ አለፈ ገደም እያላችሁ እንደምትሰሙኝ ያውቃለሁ። እኔ ምንም አይመስለኝም። ግን አንድ ቃል እንኳን ከሰማችሁ ይበቃል ነው። 30 ደቂቃ ጮኸንባችሁ። መሞቱ ያልታወቀ መቀበሩ ያልታወቀ ድንገት ተገልጦ ተነሳው ቢል ማን ያምነው ነበር ወገኖቼ? ይሙት ይኑር የማይታወቅ ሆነ ይቀበል ይደነቅ ካልታወቀ ድንገት ተነስቶ ተነሳው ቢል እኮ የሚያምነው አይገኝም። ለዚህ ነው በአደባባይ የሞተው። ለዚህ ነው በገበያ ስፍራ የተሰቀለው። ለዚህ ነው ሁሉም በሚያከብራት የኦሪት የፋሲካ በዓል መከራ የተቀበለው። እንዴ ሞቶ የነበረው እኮ ነው ይሄ እንዲባል። ሲሞት ሲሰቀል ሲቀበር ሳያዩት ያልተነገረለት ከሆነ ግን ድንገት ተገልጦ ተነሳው ቢል ለሞቱ ምስክር ካልሆነ እንዴት የታመነ ይሆናል ወገኖች? ለዚህ ነው አሟሟቱ እንኳን ለመነሳቱ ሞቱ እንኳን ለትንሣኤ ምስክር እንዲሆን አድርጎን ያከበሩ የፈጸሙ ጥቂት ነጥቦች ጨምርላችሁ ሲጠይቃችሁ ክርስቶስ ወዲያው እንደሞተ መነሳት ይችላል አይችልም? መነሳት ይችላል አይችልም? ይችላል። ለምንድን ነው ግን ወዲያው እንደሞተ ክርስቶስ ያልተነሳው? ለምን ይመስላችኋል? እዩ፣ ክርስቶስ ወዲያው እንደሞተ ቢነሳ ኖሮ ተቺዎች፣ ነቃፊዎች፣ ከሃዲያን፣ መናፍቃን ምን ሊሉ እንደሚችሉ ታስቡ ነበር? እዩ፣ ወዲያው እንደሞተ ወዲያው ቢነሳ መች ሞተ? ደም አዙሮት የሰጠነው ወይን አስክሮት ያደረስንበት መከራ ፌንት አድርጎት እንጂ መች ሞተ ብለው ይሞግቱ ነበር። ጥያቄ ይዙብን ነበረ። ምን ይላሉ ማለት ነው? ሞትን አልሞተ ወይም ሙሉ ለሙሉ ሞትን አልተቀበለም ብለው ክርስትናችንን ይተቹብንና ይነቅፉን። ወይ
አንዳንድ ጥቅስ እያነሱ እንደሚሞግቱን እንዲህ አድርገው ይሞግቱ ነበር። ለዚህ ነው ክርስቶስ እንደ ሞተ ወዲያው ያልተነሳው እንጂ ነው ይችላል። ታዲያ ምን እሺ ወዲያው አይነሳ? አንድ ቀን አይበቃውም ነበር? አንድ ቀን ብቻ በመቃብር ቆይቶ ለምን አይነሳም ነበር ልትሉ ትችሉ ይሆናል። እናንተ እንኳን ባትሉ አንዳንዶች ፈላስፎች እንደዚህ ጠይቁን ነበረ። ቤተክርስቲያን ግን እንዲህ ትላቸዋለች፣ አንድ ቀን ብቻ በመቃብር ቢቆይ ምን ይሉ እንደነበረ ታውቃላችሁ እንዴ? ይኸው ሳይፈር መፍረስን መለስለስን በመቃብር መቆየትን መች ይነሳ? አንድ ቀን ብቻ ቆይቶ ከተነሳ እኮ ይፍረስ አይፍረስ ለምን እናውቃለን? መፍረስን መበስበስን ማሸነፉን የምናውቀው ትንሽ ከረገድ የሚለው መቃብር ውስጥ ብለው ይሞግቱን ነበረ። አያችሁ ለምን አንድ ቀን ብቻ ባደረገን? ሞትን ብቻ ሳይሆን መፍረስን መበስበስን ድል እንዳደረገ ለማረጋገጥ ወገኖች። ለዚያ ነው 3 ቀን የቆየ እንዴ? 3 ቀን ይታወቃል። አዎ አታሳውሱ። አልዓዛር በሞተ በ4ኛው ቀን በመቃብሩ ጋር ይሸታል እኮ የተባለው ለዚህ እኮ ነው 3 ቀን መቆየት ያስፈለገው ወገኖቼ። ክርስቶስ ትርኢት እየሰራ ነው። ክርስቶስ በአጋጣሚ አይደለም እየፈጸመ ያለው። እያንዳንዱ ነገራችንን ነው እያስተካከለ ያለው። መቃብር ውስጥ ማሳይቀር ከ3 ቀን በኋላ መሽተት መፍረስ መበስበስ እንደሚጀምር አይሁድ ያውቃሉ። 3 ቀን ቆይቶ የተነሳው ሞትን ብቻ አይደለም፣ መቃብርን ብቻ አይደለም፣ መፍረስን መበስበስን ድል የነሳ የባህርይ አምላክ ነው የሚገለጥ ዘንድ። ታዲያ ከሆነ ካልቀረ ከነካው ካልቀረ ትንሽ ነበር እንዴ? ምን 3 ቀን ብቻ 30 ቀን አይቆይ ነበር? እሺ ሲተውን 3 ቀን አይቆይ ነበር? እሺ እሱንስ ቆጠሩ 300 ቀናት አይቆይ ነበር? እሺ እሱንስ ተው 300 ዘመን እንደ መስቀሉ ተቀብሮ ቢቆይ የበለጠ አስደንቀን ነበር? ይችላል። ታዲያ ለምን በጊዜ በ3 ቀን ተነሳ? ጎበዝ እዩ። ሰው ከጊዜ ብዛት ያየውን ይጠራጠራል፣ የሰማውን ይዘነጋል። 300 ቀናት 300 ዘመናት ቢሆን ኖሮ የክርስቶስ ድል የማድረጉ ነገር ይዘነጋል፣ ይረሱታል። በዚህ ምክንያት ሰበብ ያገኛሉ። ነበረ እያሉ ፀጉራቸውን ሳያውቁ ይቀራሉ። አየህ፣ ያዩትን ሳይጠራጠሩ የሰሙትን ሳይረሱ ወዲያው ተነስቶ ያሳፍራቸዋል። ምን ማለት መሰላችሁ ኦርቶዶክሳውያን? የገደሉት እዛው እያሉ መነሳት አለበት። የሰቀሉት እዛው እያሉ አፋቸውን መዘጋት አለበት። ርቀው ሳይሄዱ ሳይበተኑ ፋሲካቸውን እያከበሩ እያሉ ማሳፈር አለበት። የትንሣኤው ኃይል ዝም ሊያሰኛቸው ይገባል። እየፎከሩ እያለ ነው ማሳፈር። አሸነፍን እያሉ ነው አፍ መዘጋ። ለዚህ ነው ወዲያው ያደረገው። እዩ፣ ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል፣ የሆነውን ነገር ይዘነጋል። እንዳይዘነጋ እንዳይረሳ በጊዜ ያደረገው ወዛ። የተወደዳችሁ ኦርቶዶክሳውያን ነገሩን ካላበዛሁባችሁ በቀር አንድ ነገር ደግሞ ልንገራችሁ። እዩ፣ ሲሞት ያዩት ይልቁንም ደግሞ የሰቀሉት እያሉ በመነሳቱ ማንነቱን ሊገልጥላቸው ይገባል እንጂ ላላዩት፣ ላልሰሙት፣ ላልሰቀሉት፣ ላልገደሉት፣ ለማያውቁት ቢነሳ ግራ ከመጋባት የዘለለ ምን ፋይዳ አለው? ወገኖቼ አሁን በዚህ መካከል ተነሳ ብሎ ቢገለጥ ይነሳ አይነሳ ምን ይሁን ምን ይሁን ምን ማወቅ እንችል ነበር? ወዲያው ግን ለዚህ እኮ ነው በዛሬው ቀን ለቶማስ ራሱን የገለጠለት ነካ። እዩ፣ መንካት አስፈልጎታል። ቶማስ እንኳን ለማወቅ ተጠራጣሪ ከሳምንቱ በኋላ ነካ ለማረጋገጥ የተጠራጠር ያመንክ እንጂ የተጠራጠር አይሁን ያለው እኮ ለዚህ ነው። ደግሞ ላላዩ ነው ሰዎች ላለፈው ትውልድ ደግሞ ቢገለጥ ምን ያህል ሰው ይጠራጠረው እንደነበር አስቡት ወገኖች። ለዚህ ነው ወዲያው ክርስቶስ የተገለጠው። ሌላና በጣም የገርማችሁ ነገር ግን ቶሎ መነሳቱ ለምንድን ነው ካላችሁ
እሺ ሙሽሮች መጥተዋል። እልል ብላችሁ ተቀበሏቸው። ብድግ ብላችሁ ተቀበሉ። ደስ አላት ቤተ ክርስቲያን በጣም ደስ አላት፣ ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። ደስ አላት ቤተ ክርስቲያን በጣም ደስ አላችሁ። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። ደስ አላት ቤተ ክርስቲያን በጣም ደስ አላት፣ ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዶላት። አረፍ አረፍ በሉ ሁላችሁ ሙሽሮችን ጨምሮ አረፍ አረፍ። ሙሽሮችን ለዚህ የከበረች በዓላቸው እግዚአብሔር ስላደረሳቸው እግዚአብሔር የተመሰገነ ይሁን። እስከ መጨረሻዋ ሕቅታ በትዳር በሃይማኖት በምግባር ያቅናቸው ያጽናቸው። አሜን። ትሰሙኛላችሁ? ልቀጥል ወይስ የእነሱ ግርማ አስደንቋችሁ እነሱን ነው የምታዩት? ልቀጥል? እድል አለ ልቀጥል? እሺ፣ ጥቂት ደቂቃዎች ቢበዛ 10 ደቂቃዎች ከታገሳችሁ። እሺ፣ እግዚአብሔር ከሁላችን ጋር ይሁን። እሺ፣ አረፍ አረፍ በሉ ወይም ተቀመጡ፣ ቶሎ ተቀመጡ። ሌላ ጊዜ ግን እንደዚህ የወንጌል ቃል እየተሰጠ እግዚአብሔር እየተሰጠ ሙሽሮች እያቋረጡ እንዲመጡ ባይደረግ ጥሩ ነው። ምክንያቱም የከበረ ወንጌል ነው። የወንጌል ባካችሁ ከሆነ ከፊት ወጥተው ወንጌሉን መስማት፣ ካልሆነ ሲያልቅ መምጣት። እንደሱ ነው። ለዚህ ህይወት ክብር የሰጣቸው እግዚአብሔር በቃስ ለቃናት አንድ ጊዜ ዘውቁ ዛችሁ ጋር እግዚአብሔር ይስጥልን። ለቀጥታ ጥቂት ደቂቃዎች ጌታችን በእውነት ተነስቷል ብለን ነው የጀመርነው። ለምንድን ነው ታዲያ? የተወደዳችሁ ኦርቶዶክሳውያን ታስታውሳላችሁ? አንድነት ብቻ ስችላል ታስታውሳላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ ያስወሩት ወሬ በጣም የሚገርም ነበረ። ደቀ መዛሙርቱ መጥተው ሰረቁት ብለው ነበር ያስወሩት። አንዱን ብቻ ነው። ሐሜታቸው፣ ትችታቸው የክርስቶስን ትንሣኤ የማስተባበያ መንገዳቸው ምን ነበረ? ተሰርቆ ነው የሚለው ወገኖች፣ በቅዱሳት መጻሕፍት እንደታወቀው በሐዋርያት እንደተመሰከረው ደግሞ በሕይወት እንደተረጋገጠው
ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰርቆ ሳይሆን ተነስቶ ነው። ተሰርቆ ሳይሆን ምንድን ነው? ተነስቶ ነው። እስኪ ጥቂት ነገሮችን በዚህ ዙሪያ እናንሳ። አንደኛ የክርስቶስ የመቃብሩ ሁኔታ በጣም አስደናቂ ያደረገው የሮማውያን የገዢዎቹ ማዕተም ታትሞበታል። ወገኖቼ የሮማውያን የገዢዎቹ ማዕተም መንካት ሞት ቅጣት ያመጣ ነበር። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እነዚህ ደቀ መዛሙርት ሐዋርያት በሕይወት ሳለ ያልሞቱለት በመቃብር ገብተው ሳለ ማዕተቡን በመንካት ሊሞቱለት ይችላሉ ተብሎ የታሰበው በሕይወት እያለ የሸሹ ከሞት በኋላ ሥጋውን ለማውጣት ብለው የሮማውያንን ማዕተብ ነክተው የሞትን ቅጣት ይቀበላሉ ተብሎ ቢታሰብ ይሆናል። ሁለተኛ መቃብሩ የተገጠመው በጣም ከባድ ድንጋይ ነው። ሊቃውንት እንደሚነግሩ ከ20 ሰው በላይ ነው የሚያነሳው መቃብሩ። ከ20 ሰው ያላነሰ ያው ብርቱ ወንድ ካልሆነ በቀር ይሄን መቃብር ማንከባለል የሚችል የለም። ለዚህ እኮ ነው ቅዱሳት አንስት ሴቶች ድንጋዩን ማን ያንከባለል እንላለን። ያ ተራ ድንጋይ አይደለም። እንዲህ ያለ ብርቱ ድንጋይ ነው የነበረው። እስኪ ልጠይቃችሁ፣ ይሄንን ድንጋይ ሊያንከባለል የሚችል ቁጥር ያለው ደቀ መዝሙር አልነበረውም ክርስቶስ? የነበሩ 11 ደቀ መዛሙርት ይሁዳ ወጥቷል። ከነሱም ብዙዎቹ ተበትነው ከወንድ አንድ ቅዱስ ዮሐንስ ብቻ መስቀል ስር ቀርቷል። ለዚህ ቆሉ ሴቶቹ ድንጋዩን ማን ያንከባልልናል ብለው የተጨነቁት። ወገኖቼ ሴቶቹ ብቻ የቀሩት። ሴቶቹስ እንኳን ድንጋይ ሊያንከባልሉ የተወደዳችሁ ኦርቶዶክሳውያን በወንጌል እንኳን ድንጋይ ማንከባለል ምግብ ለመብላት እንኳን አልተቆጠሩም እኮ ሴቶችና ሕፃናት ሳይቆጠሩ 5000 ሰው ምግብ እንደበላ ወንጌላችን ይነግረናል። እዩ ሕፃናት ከሚበሉት ስለሚፈረፍሩ፣ ሴቶች ከሚበሉት የሚያፍሩት ስለሚበዛ አልተቆጠሩም። እንኳን ድንጋይ ሊያንከባልሉ ምግብ ሊበሉ አልተቆጠሩ ነው ብላችሁ ይህን ከባድ ድንጋይ ደቀ መዛሙርቱ ሴቶች አነሱት ቢባል ማን ያምናል? ወንዶቹ እንደው ተበትነዋል። ሁለት ሶስተኛና በጣም ይገርማችሁ ተሰብቆ ሳይሆን ተነስቶ መሆኑን የምናረጋግጠው በመጽሐፍ ቅዱሳችን ላይ ይልቁንም በአዲስ ኪዳን ከወህኒ ቤት ሲያመልጡ ጠባቂዎች ይገደሉ ነበረ። ሁለት ማስረጃ ልስጣችሁ። ጳውሎስና ሲላስ ወህኒ ቤት ሲዘምሩ የወህኒው መሰረት ተናወጠና የወህኒ ቤት መዝጊያው ተከፈተ። የወህኒ ቤት ጠባቂ ያመለጡ መሰለውና ራሱን ለማጥፋት ሙከራ አደረገ። ሰይፍ አነሳ። ያን ጊዜ ቅዱስ ጳውሎስ እኛ እዚህ ያለ በራስ ላይ አንዳች አታድርግ አለው። ይሄ ወህኒ ጠባቂ ራሱን ሊያጠፋ የነበረው ለምን ይመስላችኋል? እነዚህ እስረኞች ቢያመጡ ኖሮ ይገደል ነበረ። ለዚህ ነው ቀድሞ ራሱን ሊያጠፋ የተዘጋጀው። ሁለተኛ ቅዱስ ጴጥሮስ ወህኒ ቤት እያለ ሐዋርያት ሥራ ምዕራፍ 12 ቁጥር 19 ላይ ቅዱስ ሚካኤል መጣና ከወህኒ ቤት አስወጣ። ከዚያ ምን ሆነ መሰላችሁ? ሄሮድስን ይላል መጽሐፍ ቅዱሳችን፣ ሄሮድስን አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል። ቅዱስ ጴጥሮስ ከወህኒ ቤት ስላመለጠ ጠባቂዎቹ ተገደሉ ይላል። አሁን ወደ ነጥብ ይምጣ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ክርስቶስ ከመቃብር ደቀ መዛሙርቱ ሰርቀውት ቢሆን ኖሮ ጠባቂዎቹ እኮ ይገድሉ ነበር። አሁን ጠባቂዎቹ አልተገደሉ። ለምን? ተሰርቆ ሳይሆን ተነስቶ ነዋ። ጠባቂዎቹ አልተገደሉ። ለምን? አምልጦ ሳይሆን መቃብሩ ድል ነስቶ ስለተነሳ ነዋ። አለመገደላቸው ምንን ያሳያል? እዩ የምድርን ንውፅ ውስጣ የመልአኩን ግርማ የትንሣኤውን ብርሃን መቆጣጠር እንዳልቻሉ አውቀዋል። ለዚህ ያልገደሏቸው
70 ሮማውያን ወታደሮች፣ ጥቂት የአይሁድ ወዶ ገቦች በፈረቃ ነበር የሚጠብቁት መቃብሩ። ታዲያ ምን አሉላቸው? እኛ ተነስተን ሳለ ደቀ መዛሙርቱ ሰብረውት አይላቸው። እግዚአብሔር ያሳያችሁ። ከ70 ሰው በላይ በአንድ ጊዜ ለሽራል። ውሸት ነው። ተኝተው አይደለም፣ ተነስቶ ነው። በፈረቃ እየጠበቁ። እሺ አንድ ሌላ ጥያቄ እናንሳ። ተኝተው ከነበረ መነሳቱን በመሰረቁን በምን አወቁ? ተሰርቆ መሆኑን ሊያረጋግጡ የሚችሉት ወይ ተነስተዋል? ይህ እርስ በርሱ የሚጋጭ ነው። እናንተ ፈላስፎች ፋላሲ ብትሉት እኮ ነው። ተሰርቆ አይደለም ተነስቶ ነው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ምን ሊሆን እንደሚችል ደግሞ እናስበውና ላብቃስ። ተሰርቆ ቢሆን ወይም ደቀ መዛሙርቱ ወይም ሌቦች ሰረቁት ብለው እንደሚያስወሩት ሆኖ ቢሆን ምን ሊሆን ይችላል? መጽሐፍ ቅዱስ እንዲህ ይላል። ክርስቶስ በመቃብር ውስጥ ከተነሳ በኋላ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 20 በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ቅዱስ ዮሐንስ ወደ መቃብሩ ሲገባ። የራስ ጥምጥሙ ለብቻ፣ የተከፈለበት የተገነዘበት የተልባ እግር ልብስ ለብቻ ነበር የተገኘው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ኖሮ የራሱ ጥምጥም ለብቻ፣ የተልባ እግር ልብሱ ለብቻ እንደተጣጠፈ ሊቀመጥ ይችል ነበር። እንዲህ አድርጎ በጥንቃቄ የሚሰርቅ አንዛኝ ሌባ ይገኛል። አተረማምሶ እንጂ አስተካክሎ የሚሰርቅ ሌባ ከየት ይመጣል? ተሰርቆ አይደለም ተነስቶ ነው። ውሸታቸው ነው። ጌታችን በእውነት ተነስቶ ነው። ምመና ሌላ ልጠይቃችሁ እስኪ፣ ሌላ ነገራችሁ እስኪ። አንድ ሌባ እውነት ልስረቅ ቢል የሚያዋጣው የተልባ እግር ልብሱ ነው ወይስ የክርስቶስ ሥጋው ነው? እንደ ሌባ፣ እንደ ነጋዴ፣ እንደ አንድ መንታፊ የቢዝነስ ሰው እኮ ስታዩ የክርስቶስን ሥጋ ከመስረቅ ይልቅ የሚያዋጣው በባለጸጎችና በቤተ መንግስት የሚገኘው የተልባ እግር ልብስን ቢሰርቅ ነው የሚያዋጣው። የተልባ እግር ልብሱ ነበረ መቃብር ውስጥ፣ ተሰርቆ አይደለም ተነስቶ ነው። ሌላ በጣም የሚገርም ነገር ልንገራችሁ። ክርስቶስን የቀበሩት የአርማትያሱ ዮሴፍና ኒቆዲሞስ ናቸው። እነዚህ በጣም የሚታፈሩ የሚከበሩ ሰዎች ናቸው። ደግሞ ባለጸጎች ናቸው። መቃብሩን በእነሱ እጅ ለምን ያደረገ ይመስላችኋል? መቃብሩን ከሐዋርያት እጅ ፈቀቅ አድርጎ በእነዚህ ሰዎች እጅ ያደረገው እግዚአብሔር ባወቀ ዓለም ሰበብና ምክንያት እንዳያገኝ ነው። ሐዋርያት ቀብረውት ቢሆን ይቅበሩት አይቅበሩት፣ ይደብቁት ይቅበሩት በምን እናውቃለን ብለው በሞገቱ ነበረ። በሚያሟቸው በማይዋሿቸው ደግሞ በሚያከብሯቸው ሰዎች እጅ መቃብሩን አደረገ። ለምን? ሐዋርያት ቢሆኑ ኖሮ ደብቀውት አልሞተም ዋሽተው ነው ብለው ሰበብ እንዳያገኙ ሰበበኞችን ያሳፍር ዘንድ ቅዱስ ጳውሎስ እንዳለው የሚያመካኙት ያጡ ዘንድ መቃብሩን በእነዚህ ሰዎች ባለጠጎች ስለሆኑ በተልባ እግር ልብስ በባለጸጎች ልብስ ነው የከፈሉ። እውነት ለመናገር እግዚአብሔር ባወቀ ባለጸጋ እኮ ነው። ባለጸጋው ነው ደሃ የሆነው። በእውነት እግዚአብሔር በሚያውቀው ንጉሥ ስለሆነ እኮ ነው በጠባቂ የታጀበው። እኔ ወደ የሚፈለገው ነጥብ ልምጣ። የሽቶ ቀላቅለው የሬት ቀላቅለው ከርቤ ቀላቅለው እጅግ በሚያጣብቅ ሁኔታ በራሰው ደምና ቁስሉ ነው የከፈሉት። እና አንድ ነገር አታስቡ። ይሄንን ከፈለይተው ያን የሞተው ሰው በነቢዩ የኤልሳ መቃብር ላይ ሲያርጉት የሞተው አፈፍ ብሎ ተነሳ። አንዳንዶች በጣም ይገርሙኛል። ቅዱሳን በአጸደ ነፍስ ያለችው ነፍሳቸው አታናጅም፣ አይሰሙ፣ አይለሙ፣ አያውቁም ሲሉ እንዴት ያሳፈሩ! እንኳን በእግዚአብሔር እቅፍ ያለች በአጸደ ነፍስ ያለች በዚያ በዝማሬ ያለች የከበረች ነፍስ ቀርጣ በመቃብር ያለችው
ስጋው አጥንቱ በመቃብር ያለው እንዴት ያደርግ ከሆነ በላይ በሰማይ የከበረችው ነፍስማ እንዴት የበለጠ ስራ ትሰራለን። እንታዘባቸው ብዬ በማሰነቀቁላችሁ ምክንያት እዩ። በአዲስ መቃብር ማንም ባልተቀበረበት ቦታ ባይቀበር ኖሮ ክርስቶስ አይሁድ ምን የሚል አሜት ያመት እንደነበር ታውቃላችሁ እንዴ? የአንዱን ቅዱስ አጥንት ቢነካ ነው እንጂ የተነሳው በራሱ ኃይልና ስልጣን ተነሳ ብለው እንዴት ያወራሉ? ባሉ ነበር። እሱን እኮ ለማስቀረት ምክንያት ለማሳጣት እኮ ነው ክርስቶስ ማንም ባልተቀበረበት አዲስ መቃብር በኃይልና በስልጣኑ ተነስቶ ነው እንጂ ምመና የማንንም ቅዱስ አጥንት ነክቶ መቃብር ነክቶ አይደለም የተነሳው። መቃብርን ድል አድርጎ የተነሳው እዚህ ነው ወገኖች። ምን ማለት ነው? ባጭሩ ተሰርቆ አይደለም ተነስቶ ነው። ተኝቶ አይደለም ተነስቶ ነው። የአንዱን ቅዱስ ሥጋ ነክቶ አይደለም በኃይልና በስልጣኑ ተነስቶ ነው። ጌታችን በእውነት ተነስቷል። ታዲያ ማን ሰበብና ምክንያት አለ? በትንሣኤው ፊት ማን መከራከሪያ ነው? ሰይጣን እንኳን መከራከሪያ እንደሌለው ታውቃላችሁ። እሱ ተናግሬ ባበቃቱ ሰይጣን እንኳን መከራከሪያ የሌለው መመና ሰይጣን ክርስቶስ ሲሰቀል ታስታውሱ ከሆነ የመጨረሻ ነጥቤ ነው። ክርስቶስ ሲሰቀል ታስታውሱ ከሆነ ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ጨለማ ሆኖ ነበር ይላል። ጨለማ ሆኖ ነበር፣ በብርሃን አይደለም በጨለማ። እና ሰይጣን አንድ ሰበብ ይፈጥር ነበር ብዬ አስባለሁ። ምን በብርሃን ቢሆን ኖሮ ክርስቶስ ተሰቅሎ ያዳነን፣ ይልቁንም በጨለማ ውስጥ ባይሆን ኖሮ አጅሬ ሰይጣን አንድ ሰበብ ይፈጥር ነበር። ሰበበኛ ይሆን ነበር። ምን ብሎ? በራሴ ግዛት በጨለማ ሜዳ ቢመጣ ኖሮ አሳየው ነበር ብሎ ይፎክር ነበር። እሱ ግን በብርሃኑ አሸነፈኝ። የኔ ግዛት እኮ ጨለማ ነው፣ ምን አለ በጨለማው ዓለም መጥቶ በገጠመኝ እያለ የራሱን ሜዳ እያቆረጣጠሰ ምን አለ መጥቶ በገጠመኝ እያለ ሰበብና ምክንያት እንዳይደረድር በጨለማ የጨለማው ግን ብሏል። በጨለማ ገጠመው። ይሄ እናንተ ወጣቶች እዚህ ኳስ የምታዩት ይሄ በራሱ ሜዳ ነው። ምንድነው ሆና ወይ በጨለማው ሜዳ በራሱ በዲያብሎስ ሜዳ ገጠመውና አሸነፈው። ማን ሰበብ አለው ታዲያ? አይሁድ ናቸው ሰበባቸው ሁሉ አራቀፈው። መናፍቃን ናቸው። ምን ሰበብና ምክንያት አላቸው? ማን? ለዚህ ነው የሚያመካኙት አጡ ተብሎ የተጻፈው። እስኪ ወገኖቼ ክርስቶስ በእውነት ካልተነሳ ስሙ ሲጠራ እንኳን አጋንንት ለምን ይደነግጣል? ክርስቶስ ከሞት ካልተነሳ ዛሬ ድረስ የሚፈጸሙ ተአምራት እንዴት ይቀጥላሉ? ክርስቶስ ስሙ ሲጠራ እርኩሳት መናፍስት ለምን ይወጣሉ? አጋንንት ለምን ይደነግጣሉ? ክርስቶስ ከሞት ካልተነሳ ለምን የሆኑ ተአምራት ቅዱሳን ያደርጋሉ? ክርስቶስ ከሞት ካልተነሳ ለምን ይሄ ሰው ሁሉ በአንድነት እግዚአብሔር ያምናል? ጣዖታት አንድ ያደርጉ ያልቻሉትን ዓለም አንዱ ክርስቶስ ካልተነሳ እንዴት አንድ ማድረግ ይቻላል? ሲጠይቃችሁ ቅድም በመግቢያ ያልኩት ክርስቶስ ካልተነሳ በጣም ገዳዮች የነበሩና በሙሴ እንዴት ሟቾች መሆን ይችላሉ? ክርስቶስ ካልተነሳ ሕፃናት እንኳን ሳይቀሩ እነ ቅዱስ ቂርቆስ እቶነ እሳት ውስጥ እንዴት ሊገቡ ይችላሉ? ክርስቶስ ካልተነሳ የሊቢያ ላይ ያየናቸው ኢትዮጵያውያን እንዴት አድርገው አንገታቸውን ሊሰጡ ይችላሉ? ክርስቶስ ካልተነሳ